Ay mota. Man no shi drama ndizar እንደዚህ የሚያረጋቸው man no ምን ያደረክ ነው? ታው ባለፈው ወርጁን ትል እንደዛ አደረከ። እንደም ምን ልታደርግ ነው? አይ እዚህ ውስጥ ድራማ የሚሰሩትን በአይኔ ማየት ፈልጌ ነው። ወያላም ነሽ ካዲ ነሽ። ምንድነው የምትጮህ? ቀስ በል እስቲ ልጁ ተኝቷል። ቀስ በል ምንድነው? በጣም ወያላም ነሽ በጣም ማለት ነው። እኔ እና አንቺ ተጋብተን ሳይሞላም ማለት ነው። እንዴ ልጅ መብለች አልች ወይ ጉድ። አሁን ቆጭቆን ታውና አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባ ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር 9 ወር። ወይኔ ይቅርታ ትክክል ነው 9 ወር። የኔ ውድ ይቅርታ። ወይኔ መበላት ምን አይነት ሴት ቢሆን ነው ግን? ከዚህ ጠብቀን አይደል እንባለው። እስቲ ደግሞ ያበቃል ቪዲዮ የተደመረስ ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣው ጠብቀኝ። እሺ ወይ ብረት ድስት ይሄው ምንድነው? ይሄ ድስት ነው አባ እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላልአባ። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። አጣሽ ምንድነው? ይሄ የዕቃ ማጠቢያ ታዲያ ዕቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር ፀጉር ያለ። ወይ ይሄው ልጅን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። አራልከም ሰራሙዳት ያዙ አራታው ቤት ከረ ደርሶብኛል። ብር ካስፈለገ እስከ መጋቢት 24 እንቆየውና 100 ሺህ ብር ይመሽልሞን ቻሌንጅ አትቀላቀል። የሚያስጠላው እኮ ሄዶ በቃ ማስታወቂያ ነው መጨረሻው። እኛ እንደ ቪዲዮ እንጨርስ ወይ እንደ ሄዶ በቃ ማስታወቂያ። ልጅ ታኩር ከተናገረው ነገር በጣም የነካኝ ነገር ይሄ ቪዲዮ ነው። እስቲ እንዲያው በጣም ልጅነት መጥፎ ነገር። ልጅነት ላይ ብር ከመጣ አብዛኛው ካየው ሱስ ይገባል። ሲጋራ ምናምን ድህነት አንደኛ አስተማሪ ነው ብዬ አስባለሁ ነው። ድህነት በጣም ትልቅ ትምህርት ነው። የሆነ አይቴሽ ምታሳደግ እኔ አሁን ልጅኛ አላደኩም በጣም ትልቅ ሰው ነኝ ያደኩት ወደ እንውለው ትላልቅ ሰው ጋር ደግነቱ ጓደኞቼም ያሉት ጓደኞቼ አንድ አይነት ነው። በቃ እንትናችን ሁላችንም ማደግ ነው የምንፈልገው። ገብቷል? ያው እኔ ብሎልኝ ወጣው እንጂ ደህና መሹ ማለት እንዴት አመሸና ገባ ውሻ የለም እንዴ? ናይዞ አይናከስም በዛ ላይ ታስሯል። ወይኔ እኔም ውስጥ አያምንም ማንንም አላምንም። ተጠራጣሪ ነው በህይወቴ ማን ነው የሮቢን ቪዲዮ ደጋግሜ ራሱ ባየው አይችልችልኝ። እስቲ ቪዲዮ እንየው። በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ የታባና አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው ቶሎ ቤት ና። ኧረ ሩቅ ነው ያለሁት ወደ ከታ እየሄድኩ ነው። ከታ ቤት አለኝ ብላችሁ እንዳትመጡ አጥንቱ አሁን ኑ እንዴ። ኧረ ምንድነው አባዬ ሩቅ ነን ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ወይኔ በላቸው። ይልሾ ሜሪዬ ደሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረጅም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ ሀገሩ እንደመድሽ አየሩ እንዴት ነው ተስማማሽ? በጣም አሪፍ ነው ባሽዬ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አሬ ላምባሽዬ ታይቴ ሜሪዬ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድነው አንቺ ለትዳር የወንድ ምርጫሽ? የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ ከኔ መጡት አባዬ። እኛሽ ካንተ ምንድነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረህ አይደል?
ምን አለ ደጁን እንኳን ረግጠን ደህና ዋላችሁ እህቶች እንዴት ወይኔ ሜሪ ሌላስ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል ፈርጠም ያለ ጀሞ ዛሬ ምንድነው የሚገባለት ቸስት ነዋ ታባታችሁን ይመጣችሁት የሰላቢ ልጆች ከባድ እንግዶች መጥተውብኝ ዛሬ አልመጣም ዝም ብዬ ባለው አየር ቤት እገባለሁ አባዬ ስንት ኪሎ ነው 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ እሱ ገፋ ገፋ አረጋ አባዬ እንደዚህ ተኛልኛለ ዝም ብዬ ደረገፋ አባቱን ገፋ ገፋ መቶ አለቃንም ጠራልኝና ዝም ብዬ ትሬሲብ ስለግባባኝ ተነስ አባዬ የባከም ቢንዳት ይጥለኛል ባሽዬ ሜሪ ይጥለኛል አረ ተነስ አባዬ ምንድነው አንተ እንደዚህ ያስፋፋው ባሻ ምንድነው ታሺ እኔ ጌታ እንኳን ደህና መጣ የትኛው ነበር አልተገረዘም ያልከኝ ባሻ ያኛው ታሺ ያኛው ነው አራቆ ነው ቶሎ በላው ልቀው ሸካ አርገው ልጅ አረ ሸከከው ሸካ አርግለት ምንድነው አባዬ እኛ ደግሞ ትንሽ አልጋ ላይ ይሸናል ትንሽ ቃዣል ምናምን ታሺ የቅዠት የለም አራለኝ ባሻ ና ሁለት ወንድ አሰዳቢና ወይ ተበሉ እናንተ ውሾች እኔ ላይ አራዳል ቶሎ እኔ ነኝ የወለድኳችሁ አባተር ታሺ አረ አባዬ ገለጣለው አረ ሮይ መችክ ዳንዋል ባሻ ሮይ መችክ በቃ ይሁን በቃ እኔ የሮይ ቪዲዮ ማን ነው ደጋግሜ ራሱ ባይ በቃ አይሰለቸኝም